የማጣራት ስራው በሶስት ዙር ይከናወናል። በአማራ ክልል የተጀመረው ሐሰተኛ የትምህርት ማስረጃ የማጣራት ስራ እየተከናወነ መሆኑን የክልሉ ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር ወይዘሮ ባንቺ አምላክ ገብረ ማርያም እንደገለጹት ሐሰተኛ የትምህርት ማስረጃዎችን ለማጣራት የተቋቋሙ ኮሚቴ ስራውን እያከናወነ ይገኛል። የሐሰተኛ የትምህርት ማስረጃ ማጣራት ስራው በሶስት ዙር እንደሚከናወን ጠቅሰው በመጀመሪያው ዙር የክልሉ ከፍተኛ አመራሮች ማስረጃ ላይ ማጣራት እንደሚደረግ ጠቁመዋል። በሁለተኛ ዙር ደግሞ በክልል ደረጃ ያሉ የመንግስት ሰራተኞች እንዲሁም በሶስተኛ ዙር የዞን የወረዳና የቀበሌ ባለሙያዎች ማስረጃ ማጣራት እንደሚከናወን አመላክተዋል። በክልሉ ከግማሽ ሚሊዮን በላይ የመንግስት ሰራተኞች ቢኖሩም የማጣራት ስራውን በአጠረ ጊዜ ለማጠናቀቅ የተሰራ መሆኑን ተናግረዋል። የሐሰተኛ ማስረጃ ማጣራት ስራው በዋናነት ብቁ የሰው ኃይል ለመገንባት ወሳኝ መሆኑን ገልጸው ሐሰተኛ ማስረጃ በሚገኝባቸው አመራሮችና ባለሙያዎች ላይ ተገቢው እርምጃ እንደሚወሰድ ጠቁመዋል።